ወሬ አታብዛ ብላል። በነገራችን ላይ ወሬ አታብዛ የምትሉ ሰዎች 24 ሰዓት ተጎልታችሁ የምትውሉበት ቦታ ጥርግ ማለት ትችላላችሁ ማለት ነው። ምክንያቱም እኔ ከ3 ቀን ወይ ከ4 ቀን የምመጣው ብዙዎቹ እንዲህም አድርጌ ተናግሬ በውስጥ ብዙ ጊዜ ነው የሚጠይቁኝ። እኔ እየጠፋኝ አይደለም። ለምሳሌ አንድ መልእክት በ20 ሰከንድ መጨረስ እችላለሁ፣ ማብራሪያ ካልሰጠው ማለት ነው። በ20 ሰከንድ ምሳሌ ኢቃማ እንደዚህ ተፈቀደ፣ ሰላም አለይኩም ወራህመቱላሂ ወበረካቱ፣ አለቀ። ይሄ ሰዎችን ሊያብራራ አይችልም። ስለዚህ እዛ ቲክቶክ ላይ ግርሽን ሰቅለሽ ስትሰዳደብ የምትይ እዚህ መተሽ መደመጅ ካልፈለግሽ መንገዱ ጨርቅ ያርቅልሽ። ብዙዎች ደግሞ በደንብ እንዲብራራላቸው የሚፈልጉ አሉና እንደገና ደግሞ ዜና አይደለም ይሄ። ምክንያቱም ይሄ የማስተላልፈው ላይቭ ነው፣ ቀጥታ ነው። ስለዚህ ልክ ውይይት አይነት ነው እና አይበቃም እንደው ብታድሩበትም ጉዳዩ የሳውዲ አረቢያን ችግር እንዲህም ማስረድታችሁ ደግሞ ይጠይቃሉ። ኮመንቱን ተመልከቱ። ለእኔ ለምን ነው ማትመልስ ይላሉ። ስለዚህ ርዕሱ ስለሚበዛብኝ እንጂ እኔ ጠፍቶኝ አይደለም። ዜና ልስራ ብል ለምሳሌ መስራት ይችላል። እዚህ ፊት ለፊት ላይ አሁን ምንም ሳልዘጋጅ ልስራላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ኢትዮጵያ በዛሬው ዕለት ከ700 ሚሊዮን የሚበልጡ ችግኞችን በመትከል የዓለምን ሪከርድ ሰብራለች። በመንግስት ከተያዘው እቅድ በላይ ከ714 ሚሊዮን የሚበልጡ ችግኞች መተከላቸው ነው የተነገረው። በፍልስጤን የሚደርሰው ስቃይ ዓለምን እየዘገነነው ቢሆንም ነገር ግን አሜሪካ አሁንም በአቋሟ በመቀጠሏ በጋዛ የሚደርሰው ስቃይ፣ ረሃብ አስከፊነቱ እንደቀጠለ ይገኛል። በተለይም ደግሞ የመካከለኛው ምስራቅ ሳውዲ አረቢያን የመሰሉ ሀገራት የሁለት ሀገራት ምስረታ ዘላቂ ሰላምን ለማስፈን ሳውዲ አረቢያ በተለያዩ የአውሮፓ ህብረትና የተለያዩ ሀገራትን በከፍተኛ የዲፕሎማሲ ጫና በአሁኑ ጊዜ የሁለት ሀገራት ምስረታን ለማከናወን ጥረት እያደረገች መሆኗን ገለጸች። ብሪታንያ የፍልስጤንን የሀገርነት እውቅና ለመስጠት ቅድመ ሁኔታዎችን አስቀመጠች። ፈረንሳይ፣ ፖርቹጋል እንዲህ ወዘተም ከእናንተ ከምትከታተሉት ጋዜጠኛ ባላነሰ እንደውም በተሻለ ማንበብ እችላለሁ፣ ምንም ዝግጅት ሳላደርግ። እዚህ ከፈለግኩ ደግሞ አሁን ይህንን ኮመንት የምሰጠው አንድ ወሬ አታብዛ ያለኝ ሰው ነው። በቃ አቅጣጫዬን አሳተኝ። ወሬ አታብዛ ለሚለው ደግሞ እዚህ ጋር ማንበብ እችላለሁ። በሳውዲ አረቢያ ሁኔታዎችን እየተከታተለ መረጃዎችን ሲያቀርብ የነበረው ታጠቅ ሚዲያ ነኝ የሚል አንድ የዩቲዩብ ወይም ደግሞ በሚዲያ ታዋቂ የሆነም ነገር ግን ተከታዮቹ በተደጋጋሚ ወሬ አታብዛ በማለታቸው መረጃ ከማቅረብ ሊቆጠብ መሆኑን ገለጸ። ቆርጣችሁ ይህን ደግሞ እንዳታስደነግጧቸው። ይቀጥላል። ታጠቅ ሚዲያ መቼም ቢሆን ለዜጎቹ ከጎናችሁ ነው። ይቻላል ማለት ነው። እኛ ጊዜ ሰዓት ያለንበት ሀገር ህጉን እያንዳንዱን ግራና ቀኛችን፣ ከጀርባችን፣ ከፊታችን፣ ከላያችን፣ ከግራችን ምን እንዳለ አረጋግጠን እንጂ የምንፈልገውን ለማድረግ ምንም ችግር የለውም። በምትፈልጉት መንገዱ በትረካም ከሆነ ይቻላል። ለብዙ ዓመታት ያክል ከ10 ዓመት ያላነሱ በሳውዲ አረቢያ በሚደርሱ ችግሮቻቸውን በማቅረብና በተለይም ደግሞ ለዜጎች ፈጣን መረጃዎችን በማቅረብ የሚታወቀው ታጠቅ ሚዲያ በአሁኑ ሰዓት በተለይም ደግሞ ሳውዲ አረቢያና መካከለኛው ምስራቅ ላይ ለሚገኙ መረጃዎች በመንግስት ሚዲያ ከሚሰጠው ጠቃሚ መረጃ በበለጠ ለዜጎች እጅግ በጣም አንገብጋቢ የሆኑ መረጃዎችን በመስጠትና ወቅታዊ ሁኔታዎችን እንዲከታተሉ በማድረግ ትልቅ አስተዋጽኦ እያደረገ ይገኛል። በተለያዩ ሚዲያዎች በተለይም ደግሞ ቲክቶክ በተለያዩ ሽልማቶች ሲከናወኑ ነገር ግን እንደ ታጠቅ ሚዲያ ያሉትን ለእጩነትም አያቀርቡም። ብዙዎቹ ታጠቅ ሚዲያ በግሉ የሚንቀሳቀስ ብቻ ሳይሆን የመንግስት ተቋም መስሎ የሚታያቸው ብዙዎች ናቸው። ነገር ግን ታጠቅ ሚዲያ ከማንኛውም ሽልማት ወይም ደግሞ ብዙ ማለት ይቻላል የማይፈልግና የማይጠብቅ መሆኑ ይታወቃል። እንዲህ እያልን እንችላለን። ወደ ዋናው ነገር ስንገባ ታጠቅ ሚዲያ በዛሬው ዕለት ይዞላችሁ የቀረበው በተለይም ደግሞ በኡምራና በሐጅ የመጣችሁ ዜጎች አሁንም ቢሆን የድሉ ተጠቃሚ መሆን ትችላላችሁ። እንደ አዲስ ልጀምርላችሁ። ዛሬ ሐምሌ 24 2017 ነው። በተለይም በሳውዲ አረቢያ የምትገኙ ዜጎች ሳውዲ አረቢያ እጅግ በጣም ህገወጦችን ወደ ህጋዊ የማምጣት ስራ በከፍተኛ ሁኔታ ያመቻቸች ሲሆን በአሁኑ ሰዓት በተለይም በሳውዲ አረቢያ የሚገኙ ዜጎች የሚቻለውን እጅግ በጣም በተመቻቸ ሁኔታ
ህጋዊ ለማድረግ በሐጅና በኡምራ የመጡም ከዚህ ቀደም በዚያራ የመጡትን ብቻ ቢሆንም በመንግስት ሚዲያዎች በይፋ ባይነገርም ነገር ግን ዜጎች በሐጅና በኡምራ የመጡትም የዚህ እድል ተጠቃሚ መሆናቸው ሲነገር በዛሬው ዕለት አንድ በሚገርም ሁኔታ ነገሮችን ወደፊት ሙሉ ለሙሉ በማጥራት ወደ እናንተ የሚያቀርብ ሲሆን በዛሬው ዕለት በውጡ ወደ ሀገር ቤት የወጣች አንዲት ኢትዮጵያዊ በህገወጥ ወደ የመን ወደ ሳውዲ አረቢያ ከገባች በኋላ ነገር ግን ሙከራ በማድረጓ በዛሬው ዕለት ኢቃማዋ ለመስተካከል ሚሴጅ መጥቶላታል። ይህንን ሁኔታ ምናልባት ቢጣቃዋን ከተቀበለች በኋላ ወደ እናንተ የማቀርብ ሲሆን ለብዙዎች እፎይታ ይሆናል። ከዚህ ቀደም አይቻልም የተባሉ ነገሮች ሁሉ በአሁኑ ጊዜ እጅግ በጣም በተመቻቸና ለዜጎች የሚጠቅም ሁኔታዎች እያየን ይገኛል። በመሆኑም በየዕለቱ ታጠቅ ሚዲያን ተከታተሉ። ስለዚህ በኡምራና በሐጅ የመጣችሁ ከዚያራ ቪዛው ገንዘቡ ጨመር ያለ ቢሆንም ነገር ግን በህጋዊ መንገዱ አሁንም ቢሆን አሰርታችሁ ወደ ሀገር ቤት እየሄዱ ይገኛል። በዚህ አጋጣሚ የፓስፖርት ባይኖራችሁም የሚፈለገው ወይም ደግሞ ሁለተኛና ሶስተኛ ፓስፖርት ያወጣችሁ የሚፈለገው የመጀመሪያው የገባችሁበት ድሁልያ ነው። በድሁልያው ምን ያክል ቀራማ እንዳለባችሁ ከማንኛውም መክተብ ቼክ ካደረጋችሁ በኋላ ወደ ጀዋዛት ከገባችሁ በኋላ ተምዲድ ይደረግላችኋል። ትኬታችሁን ቆርጣችሁ ከቤታችሁ ያለምንም ሁኔታ ከቤታችሁ ሻንጣችሁን እየሳባችሁ ወደ ሀገራችሁ ትገባላችሁ። ይህ ደግሞ ወደ ሳውዲ አረቢያ ለመንጣት ብታስቡ በኡምራም ይሁን በየትኛውም እንዲሁም በመኖሪያ ፈቃድ ለመንጣት ህጋዊ የሚያደርጋችሁ ይሆናል። ይህ ማለት የሳውዲ አረቢያ መንግስት እፎይታ ወይም ደግሞ ዜጎች በፈቃዳቸው ወደ ሀገራቸው እንዲሄዱ ይህንን እድል አመቻችቷል። እድሉን ተጠቀሙበት። ለባህርተኛ ብሏል። ኢቃማውን አውጥቼ ነበር። ፓስፖርቱ እንዴት ማውጣት ይቻላል? ኤምባሲ ሄዳችሁ ፓስፖርቱ ይወጣላችኋል። ከሁለት ወር ባልበለጠ ጊዜ እየወጣ ነው የሚገኘው። ሁኔታዎች ደግሞ በተሻለ ፍጥነት እንዲመጡ ለማድረግ የሚመለከተው አካል ጥረት እያደረገ ነው የሚገኘው። ይህም ይሳካል። ፓስፖርት ችግር የለውም ፓስፖርታችሁ። በዚህ አጋጣሚ ትልቅ ምክር የምመክራችሁ ነገር ቢኖር ማንኛውንም ነገር ነቅል ስታደርጉ መጀመሪያ ሩሱሙን አትክፈሉ። 2000 ብር የጀዋዛት ከከፈላችሁ በኋላ ነቅል መሆኑን ካረጋገጣችሁ በኋላ ብሩን ታስገባላችሁ። በተደጋጋሚ ተናግሬያለሁ። ተሸወድን ምናምን የሚሉ ብዙ ሰዎች አሉ። እነዚህ ሰዎች የሚሸወዱት አምነው ለሰዎች የሩሱም የምን ብሩን ከሰጡ በኋላ ፎርጅድ ኢቃማ እየሰጧቸው ነው። በማታውቋቸው ሰዎች ኢቃማ አታሰሩ። በተለይ አንዳንድ ኢትዮጵያውያን እንዲሁም ደግሞ ሱዳኒ፣ የመኒ መወለድ ምናምን ከሊታ የምታውቀው ከሊታ እኔ የማውቀው እያሉ የሴት ደላሎችም አንዳንዶች በማታውቋቸው የምትገቡ ሰዎች ጥንቃቄ አድርጉ። በማታውቁት ገንዘባችሁን አትስጡ። ገንዘባችሁን ከሰጣችሁ በኋላ ብታለቅሱ ዋጋ የላችሁም። ስለዚህ እናንተ ጋር በአሁኑ ጊዜ ሲስተሙ በእጃችሁ ነው። አብሽር ትከፍታላችሁ። አብሽር ካልከፈታችሁ ኢቃማው አይሰራም። የመጀመሪያ መሆን ያለበት አብሽር መክፈት አለባችሁ። በሞባይላችሁ ሚሴጅ ይመጣል። ስለዚህ እያንዳንዱን የሚመጣውን ነቅልም ሲሆንላችሁ የሚመጣውን ሚሴጅ ሁሉን ነገር ታያላችሁ ማለት ነው። በተደጋጋሚ የተናገርኩት ነው። አታብዛ አትድገም ስላላችሁኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አከብራችኋለሁ፣ ወዳችኋለሁ። ላይክ ሼር አድርጉት።